በረንዳ ላይ ይልጠብጥዋት መንገድ ላይ ስመጣ ጎዳና ላይ አግኝቼው ከትናንት ጀምሮ አልበላውም ሲለኝ እኔ በቀን 3 እየበላው ለካ በሁለት ቀን አንዴ የማይበላል ብዬ ይዤው መጣው። ምግብ ብቻ በልቶ ነው የሚሄደው። ከፈለጋችሁ ግን የራሴ ምሳ ሰጠዋለሁ። እንደዚህ ነፍስ አወክልኝ። ደግሞ ለምንድን ነው ያንተ ምሳ የሚበላው? አሁን ለሱም ይሆን ምግብ እዚህ ቤት ጠፍቶ ነው? በዚህ ታዲያ እንግዳህን ግባ በልና አስቀምጠው እንጂ እዛ ምን በር ላይ ትገትረዋለህ? ሻሼ አቢ አቢ አቢ! አቤት ትጣሩኝ እንዴ? እስኪ ለዚህ ልጅ የሚበላው ምግብ አምጪለት። ለማን? ለሱ። ታዲያ ለኛ ነው ለሱ ትላለች። ምን እቺ ልጅ እኮ ነው። ምን አለበት ሂጂና የሆነች ትንሽ ነገር ፈልገሽ አምጪና ስጪው። ኧረ ጣጣ የለውም። ለምን ከነገበው ነው አስተናግደዋል። ምንም አታስቡ። ገባው ደግሞ ምንድነው? አባቢ ከነመሶቡ ማለቱ ነው። አምጡት አስተናግደዋለሁ ነው የሚለው። ከነመሶቡ ይላል እንዴ? እነሱን ታያቸው። ሂጂና ያልኩሽን ይዘሽለት። እሺ እንግዲህ ምን ይደረጋል? እሺ አንተ ማን ማሙሽ ምን መሶቡ ማን ነው ስምህ? የልጅ ቡዳ ስምህ እንዳይሆን። ኧረ ከሆነ ቆይ ዋናው ስም ማን ነው? እንግዲህ እኔ እስከማውቀው ዋና የሚባል ስም የለኝም። ሁሉም ሰው የሚጠራኝ እንደዛ እያለ ነው። አንተ ካልጠፋ ስም ለምንድን ነው የልጅ ቡዳ የተባልከው? እሱን ስሙን ያወጣልኝን ሰው አብረን እንደምትጠይቁ አይሻልም? ይልቅ ምን ነው ፎሱ ጩና ጋር ተነሳበት ዝም እንጭቃለን። ነፍሴ ማናት ደግሞ ጩና? እናቴ ናት። ለነገሩ የመቼ ቀምቅማ ስለምትተኛ መርፍ ቢተኮስ እንኳን የምትሰማ ይመስላል። ቀምቅማ? አንተ እናት ትጠጣለች ማለት ነው እንዴ? ትጠጣለች ይገልጻታል እንዴ? አይገርምም? ማታ የምትጠጣውን ጧት ቢጀሪካን አትሸከምም። ቆይ አባትስ አብሯችሁ ነው የሚኖረው? አባቴን እንኳን እኔ ጩና ራሱ የምታውቀው ይመስለኛል። ጀለስካ የአራራ ሰዓት ደረሰብሽ አይደል? ቀላል። አረ ምግቡን ቆይ ሐራራ የምትሉት አንተ ትቀማለህ እንዴ? እንዴ ትቀማለህ? ሊያውም ፍይል እስከቀናኗ ማደቀው። በዚህ አይነት ሲጋራም ታጨሳለህ ማለት ነው? ያው እንደ ጩና ኤክሰል ባቡር ባልሆንም ከሁሉም ግን የሚመችኝ ችፍቼ ነው። ችፍቼ ደግሞ ምንድን ነው? ችፍቼ ማለት ቤንዚን ነው። ያው ጎዳና ላይ ስለምንኖር ሌሊት ብርድ ሲጠባ ስለምናደር ቤንዚኗን እየሳብን ማስቲሿን እየጠጣ ነው ምናር። ቤንዚን እየጠጣችሁ ነው እንደምታድሩት? ይጂጂ ምን 30ውን ጠይቀሽ ትችዋለሽ? በቃ አይጠጡትም። ቤንዚሉን በጨርቅ ወይም በስትራቸው አድርገው ይስቡታል። ይመችሽ ያራዳለች አግኝተሽኛል። እንግዲህ ምን ይመችሽ ይላል እንዴ ደግሞ? ቆይ እናንተ ቤንዚን የምትስቡት መኪና ናችሁ?